ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ዛሬም እንደተለመደው ቀኑን በፈገግታ የሚሞሉ አዲስ አስቂኝ አኒሜሽን ቀልድ ይዘንላችሁ ቀርበናል። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ አብራችሁን ፈታ በሉ። ቴጋ የኔ ምርጥ ጓደኛ ታውቃለህ፣ ፊት ላይ ፈገግታ ማሳየት ሁልጊዜ ያስደስተኛል። እስቲ ሳቅ በል፣ ላስደስትህና ላስቅህ እፈልጋለሁ። አሁን ይህንን ሱፐር ማርኬት ተመልከት። ላንተ ብዬ ከዚህ ሱፐር ማርኬት ዳቦን ለወተት እንዲሰጡ አደርጋለሁ። ጭንቅሎ ብዙ ገንዘብ ያለ ይመስላል። ብር ይዘሃል አይደል? ይመስለኛል ዛሬ እናትህ ገንዘብ ሰጥታለች። ሁልጊዜ በእኔ እንድትተማመን ነግሬሃለሁ። በእኔ ልትተማመን ይገባል። ገንዘብ መያዝ አይጠበቅብኝም፣ ነገር ግን የሱፐር ማርኬቱን ሻጭ እንዲሰጥ አደርጋለሁ። ዳቦ ትወዳለህ አይደል? አዎ ጭንቅሎ ዳቦ በጣም እንደምወድ ታውቃለህ። እሺ ወተትስ ትወዳለህ? እንዴ አዎ በጣም ነው የምወደው። በቃ ምንም እንዳታስብ ቴጋ፣ አሁኑኑ ዳቦና ጁስ ይሰጠዋል። ቆይ ጭንቅሎ ይህንን ለማሳካት እንዴት ነው ያሰብከው? ከባድ ነው እኮ። እኔ የማዝህን ብቻ ተከተል፣ ያልኩህን አድርግ። ወደ ሱፐር ማርኬቱ ፊት ለፊት በር እንሄዳለን። ከዛ እኔ ከአንድ እስከ 3 እቆጥራለሁ። ከዛም አንተ ፌንት ትወድቃለህ። ፌንት መውደቅ ትችላለህ አይደል? እንዴ የኢትዮጵያ ሻምፒዮን ጭንቅሎ፣ ፌንት መውደቅ ብቻ ከሆነማ በጣም ቀላል ነገር ነው። በጣም ጥሩ በጣም ጥሩ። በአንተ እኮ ሁልጊዜ ይተማመናለሁ። በቃ እንሂድ። ቆይ ያ ሰውዬ ይለፍ። ያ ሰውዬ ይለፍ። 1 2 3 አሁን ፌንቱ ደግ። ወይኔ በጣም እያዞረኝ ነው። በጣም እያዞረኝ ነው። ወይኔ ሰዎች ድረሱልኝ። ጓደኛዬ ቴጋ ፌንት ወድቋል፣ ራሱን ስቷል። ድረሱልኝ። ቴጋ ወንድሜ ቴጋ። በጌታ ስም ማውራት አቁም። እኔ አንተን በመወከል እናገርልሃለሁ። ሁላችሁም ወደዚህ መምጣት አለባችሁ። ምንድነው ቴጋ? እንደታመመ ሰው አንቀጥቅጠው እንጂ ቴጋ ቶሎ በል። ኧረ እባካችሁ እርዱኝ። አክስቴ ኬሚስት እንዴት ነሽ? የእኔ ስም ጭንቅሎ ይባላል። ጓደኛዬ ደግሞ ቴጋ ይባላል። ብዙ ጊዜ ራሱን ስቶ ይወድቃል፣ እየተንቀጠቀጠ ነው። ሁላችሁም ልትረዱን ይገባል። እርዱን፣ ልትረዱን ይገባል። እንዴ እንደዚህ ከሆነማ እባካችሁ ውሃ በባልዲ ወደዚህ ይዛችሁ አምጡ። ወይኔ አምላኬ ቴጋ ሰውነት ላይ አሁን በባልዲ ውሃ ያፈሱብሃል። ምንም አትጨነቅ፣ ሙቅ ውሃ አይደለምሽ፣ የቀዘቀዘ ውሃ ነው እና አትንቀሳቀስ። አልንቀሳቀስም፣ አታስብ፣ አልንቀሳቀስም። ጭንቅሎ እባካችሁ እስቲ እርዱን። ግን እኮ ብዙ ጊዜ ውሃው አይሰራም። በተለምዶ አብዛኛውን ጊዜ ራሱን ሲስት ወተት ነው የምንሰጠው። ወተት ሲሸጠው ነው የሚሻለው። ቴጋ ወተት ብል። ወተት። ተመልከቱ። እሱ አስቀድሞ ወተትና ዳቦ እየጠየቀ ነው። ደህና እንዲሆን ወተትና ዳቦ ስጡን። ቴጋ አሁን ይዘው ይመጣሉ። በጣም ጥሩ እያደረግክ ነው። ዝም ብለህ ትወነውን ቀጥልሽ። እሺ ጭንቅሎ። ቴጋ መናገር የለብህም። እውነተኛ እንዲመስል አድርግ። ተጨማሪ ድራማ ነገር ጨምርበት። አክስቴ በጣም አመሰግናለሁ። ፈጣሪ ባርክሽ። ቴጋ ንቃ። ወተቱን አምጥቼልሃለሁ። ተነስ እና ጠጣ። ቴጋ እዚህ ጋር ሆነ ጠጣ። ቶሎ በል። በጣም አመሰግናለሁ። ፈጣሪ ባርካችሁ። በጣም አመሰግናለሁ። ፈጣሪ ባርካችሁ። ፈጣሪ ልጆቻችሁን ይባርክ። ጭንቅሉ ብስኩት አይጨምሩም እንዴ? ከወተቱ ጋር እኮ ጥሩ ነው። አክስቴ በጣም ጠንካራና ጤናማ እንዲሆን ብስኩት ጨምሪልን ትችላለሽ? ጤንነቱ በደንብ ይመለሳል። ቫኒላ ያለው የቫኒላ ብስኩት ይሁን። አመሰግናለሁ። ቴጋ እንካ ብስኩት ውሰድ። አመሰግናለሁ። ፈጣሪ ባርካችሁ።